የፖሊስ ወንጀልን የመከላከልና ሕግን የማስከበር ስልጣን እስከምንድን ነው? እሱ ሰዎችን ማጥቃት ይችላል እንዴ? ፖሊስ ወንጀልን መከላከል ማለት ግለሰቦችን ማጥቃት ነው እንዴ? እስቲ ይህን ቪዲዮ አይታችሁ ሀሳባችሁን በኮሜንት ላይ ግለጹልኝ። በጣም እየገረመኝ ስለሆነ ነው ኢትዮጵያ ውስጥ ያለው ነገር። ብዙ ቦታዎች ፖሊሶች ህግን ከማስከበር ይልቅ ህግን የሚጥሱ ሆነው ይታያሉ። ብዙ ሰዎች በዚህ እየተጎዱ ነው ያሉት። አካላቸውን የሚያጡ አሉ፣ ስብዕናቸውን የሚያጡ አሉ፣ ክብራቸውን እንዲዋረድ የሚደረጉና ሞራሊ የሚሰበሩ ሰዎች አሉ። ከዛ ውጪ ህይወታቸውንም እያጡ ያሉ ሰዎች አሉ፣ ያጡም ሰዎች አሉ። ስለዚህ ፖሊሶች ከቁጥጥራቸው ውጭ ያልሆነን ወንጀለኛም ወንጀልም በህጉ መሰረት ከመቅጣት ይልቅ በኃይል ንዴታቸውን የሚገልጹበት ህግን የማስከበር ነው ወይስ ንዴታቸውን ማስታገስ ስሜታቸውን ማስታገስ የማይችሉ ሰዎች ለምንድን ነው እሱ ዩኒፎርም ለብሰው ጎዳና ላይ የሚወጡት? በመጀመሪያ ስሜታቸው ራሱ የሚገዛው በህጉና በህጉ መሰረት ነው። ወንጀለኛው ላጠፋው ጥፋት የትኛውንም ወንጀል ቢያጠፋ መቅጣት ያለበት አካል አለ። እነሱ ወንጀልን የመከላከል እንጂ ፍርድን የመስጠት ስልጣን ያላቸው አይመስለኝም። ስለዚህ እስከ መቼ ነው እንደዚህ አይነት ነገሮች መቀጠል ያለባቸው? ሀገር ባለበት ህግ ባለበት ሀገር ውስጥ እንዴት ነው ህግ አስከባሪ ወንጀልን የሚከላከል አካል ህግን እየጣሰ